ብዙ ሰዎች በእግር ህመም ሲሰቃዩ ይስተዋላል። መሆኑ የእግር ህመም ምንድነው? እንዴትስ ይከሰታል? በሕክምና ያለው መፍትሄስ ምንድነው? ቅዱስ ሚካኤል የባህል ሕክምና በሐኪም ሰለሞን አዳሙ ተጽፎ የቀረበ ጽሑፍ እነሆ ብለናል። እግራችን የሰውነታችንን ጠቅላላ ክብደት ተሸካሚ በመሆኑ ሁልጊዜም ጫና ይበዛበታል። በተለይም ከፍተኛ የሰውነት ክብደት ያላቸው ሰዎች ክብደታቸው በመገጣጠሚያዎቻቸው ላይ በሚፈጠሩ ተደጋጋሚ ጫና ምክንያት ነርቭ ስርዓታቸው ስለሚዛባ የእግሮቻቸው ጤና ለጉዳት ይዳረጋል። በዚህ ወቅትም የእግር መደንዘዝና የማቃጠል ስሜት ይፈጥርባቸዋል። ቀላ ቆየትም እያለም ችግሩ ወደ ከፋ ደረጃ ላይ ደርሶ ሊቀድሞ መራመድ ይሳናቸዋል። ይህ ያለው ሁኔታ በስፋት የሚታየው ዕድሜያቸው በገፋ ከመጠን ባለፈ የሰውነት ክብደት ባላቸውና ምንም አይነት የሰውነት እንቅስቃሴ በማያደርጉ ሰዎች ላይ ነው። የእግር ህመም በተለያዩ ምክንያቶች የሚከሰት ሲሆን በዕድሜ የገፉ ወንዶች ከሴቶች የበለጠ ለእግር ህመም የተጋለጡ መሆናቸውን ጥናቶች ይጠቁማሉ። በርካታ ሰዎች የእግር ህመም መነሻ ምክንያት ሆነው ከሚጠቀሱ በሽታዎች መካከል ዋነኛው የሪህ በሽታ መሆኑ የዓለም የጤና ድርጅት መረጃ 35 በመቶ ለሚሆኑ የእግር ህመም መነሻ ምክንያት እንደሆነም ያስረዳል። ካልሲየም የተባለውን ንጥረ ነገር በሰውነታችን ውስጥ በማከማቸት ካልሲየም ፎስፌት ወደ ተባለ ጠንካራ ንጥረ ነገር ተለውጦ በመገጣጠሚያዎቻችን አካባቢ በብዛት በመጠራቀሙ ሳቢያ የሚከሰተው የሪህ በሽታ በሴቶችም ሆነ በወንዶች ላይ የሚታይ ቢሆንም በይበልጥ ግን ወንዶች በበሽታው እንዲጠቁ በወጣትነት ዕድሜ ክልል ውስጥ የሚገኙ ሰዎችን በስፋት በማጥቃት እግር ህመም እንደሚዳርግ መረጃው ይጠቁማል። በቀጣይነት ለእግር ህመም መነሻ ተብሎ የሚጠቀሰው የኩላሊት በሽታ ነው። በኩላሊቶቻችን ላይ በሚደርሱ የጤና ችግሮች ሳቢያ ኩላሊት መደበኛ ተግባሩን ማከናወን ሲሳነው ሽንት ከሰውነታችን ውስጥ ማስወገድ ያቅተዋል። በዚህ ወቅትም በእግራችንና በመላ ሰውነታችን ላይ እብጠት ይከሰትና መራመድ ያዳግተናል። በነርቭ ስርዓታችን ላይ መሰናክል የሚፈጥሩ ነገሮችን የሚያጋጥሙን ጊዜም ችግሩ በእግሮቻችን ላይ መዛልን በማስከተል እንደ ልባችን ለመንቀሳቀስ እንዳንችል ያደርገናል። ይህም በአብዛኛው የሚፈጠረው በአከርካሪያችን ላይ የሚያልፈው ነርቭ የተለያዩ ችግሮች ምክንያት ሲጎዳ ነው። ነርቭ ስርዓታችን መዛባት በምክንያትነት ከሚጠቀሱ ችግሮች መካከል ደግሞ የደም ቧንቧ መታወክ፣ የዲስክ መንሸራተትና የተለያዩ ምክንያቶች የሚከሰቱ አደጋዎች እንዲሁም ኢንፌክሽኖች ይገኙበታል። አብዛኛውን የታዳጊ ሀገራት ህዝቦችን የሚያጠቃው ኢንፌክሽን የአከርካሪ አጥንት ቲቢ ሲሆን ይህ የጤና ችግር በአከርካሪ አጥንታችን ላይ ሲከሰት ሕክምና በፍጥነት ማግኘት ይገባል። ይህ ሳይሆን ከቀረ ግን አንዱን አሊያም ሁለቱንም እግሮቻችን ሊያዝላቸው ወይም ሙሉ ለሙሉ ከጥቅም ውጭ ሊያደርጋቸው ይችላል። ከዚህ በተጨማሪም በአከርካሪ አጥንታችን ንብብሮች ላይ በሚፈጠሩ እጢዎች ሳቢያ በነርቮቻችን ላይ ጫናና የሥራ መስተጓገል ሊፈጠር ሂደቱ ከተስተጓጎለበት የነርቫችን ክፍል በታች ያለው እግራችን ጤናው በእጅጉ ይቃወሳል። በጭንቅላታችን ውስጥ የሚፈጠሩ እጢዎች ኢንፌክሽኖችንና ፈንገሶች እንዲሁም በጭንቅላት ውስጥ የፈሳሽ መጠን መብዛትና የደም ዝውውር መዛባት የነርቭ ስርዓታችንን በማቃወስ በእግሮቻችን ላይ የጤና ችግር ያስከትላል። የእግሮቻችን ጤና ከደም ዝውውርና ከነርቭ ስርዓት መታወክ እንዲሁም ከኩላሊትና ከልብን ጨምሮ ከሌሎች የውስጥ ደዌ በሽታዎችና ከአደጋ ጋር በተያዙ ምክንያቶች ሊታወክና እንደ ልብ ከመንቀሳቀስ ሊያግደን ይችላል። የእግራችን ጤና በታወከ ጊዜ በተለያዩ መንገዶች በሚሰጥ ሕክምና ልንድን እንችላለን። አንዳንድ ጊዜ ግን መዳን የማይችሉና ታማሚውን እስከ ዕድሜ ፍጻሜው ድረስ ህመምተኛ የሚያደርጉ የእግር ህመም አይነቶች አሉ። እግር ህመም የሚሰጡት የሕክምና አይነቶች ከቀላል የነርቭ ሕክምና አንስቶ እስከ ቀዶ ሕክምና ድረስ የሚዘልቁ ሲሆን የደም ዝውውር መዘጋት ሳቢያ የተከሰተ የእግር ህመም የተዘጋውን የደም ዝውውር በመክፈት የታማሚውን ጤና ወደ ነበረበት ለመመለስ የሚያስችል ሕክምና ዘዴ አለ። እግር ህመም ከመከሰቱ በፊት በእነዚህ መንገዶች መከላከል ይቻላል። አንደኛ፣ የሰውነት ክብደትን መቀነስ። ሁለተኛ፣ ቀለል ያሉና ምቾት የሚሰጡ ጫማዎችን መጠቀም። ሶስተኛ፣ የኩላሊት፣ የጉበት፣ የልብና የደም ግፊት በሽታዎችን በወቅቱ መታከም ዋነኛዎቹ የእግራችን ጤና መጠበቂያ መንገዶች ናቸው። ማንኛውንም ለመድኃኒትነት የሚውሉ እጽዋቶችን ቅዱስ ሚካኤል የባህል ሕክምና ማዕከል ውስጥ ማግኘት ይቻላል።
ለበለጠ መረጃ ወደ ቅዱስ ሚካኤል የባህል ሕክምና በመምጣት ሐኪም ሰለሞን አዳሙን ያማክሩ። አድራሻው አዲስ አበባ ቦሌ ሚካኤል ሕንፃ ሁለተኛ ፎቅ። ዱባይ መታከም ስለምትፈልጉ ወይም አካባቢ ቀጠሮ ለማስያዝ መምጣት ይችላሉ። ስልክ ቁጥር 0989020202 ነው። ቅዱስ ሚካኤል የባህል ሕክምና